ሰላም እንዴት ናችሁ? ውድ የሁሉ ቲዩብስ ቤተሰቦች፣ ይህ ሁሌም ፈጣንና ታማኝ መረጃን ለእናንተ የምናደርስበት ቻናላችን ነው። ቤተሰብ በመሆን ይከታተሉን። ወደ ዕለቱ ዜናዎች እሸጋገራለሁ። ኢትዮ ቴሌኮም ትልቅ የብድር አገልግሎት አዘጋጀ። በማርበርግ ቫይረስ የሞቱ ሰዎች አስክሬን ለቤተሰቦች አይሰጥም ተባለ። ከ2 ቢሊዮን ብር በላይ የሚደርስ የብድር አቅርቦት ስምምነት ተደርጓል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬ ህይወት ታምሩ ኢትዮ ቴሌኮም እና አዋሽ ባንክ በሰው ሰራሽ አስተውሎት በሚታገዝ የብድር ቀመር ስሌት የብድር አገልግሎት እንዲያገኙ የሚያስችል አሰራር ይፋ አድርገዋል። ኢትዮ ቴሌኮም እና አዋሽ ባንክ በቴሌብር ጥላ የተሰኘ ያለዋስትና የዲጂታል ፋይናንስ እና የዲቫይስ ፋይናንሲንግ አገልግሎቶችን ያካተተ አሰራር ነው ይፋ ያደረጉት። ጥላ የተሰኘው አነስተኛና ያለዋስትና የሚሰጠው የብድርና የቁጠባ አገልግሎት የቴሌብር ደንበኞችን ደሞዛቸው በቴሌብር እና በአዋሽ ባንክ የሚከፈላቸው የግል እና የመንግስት ተቋማት ሰራተኞች እንዲሁም አነስተኛና መካከለኛ ኢንተርፕራይዞች ነጋዴዎችን ተጠቃሚ ያደርጋልም ተብሏል። አገልግሎቱ ለተጠቀሱት ደንበኞች የቴሌብር አገልግሎቶችን ተጠቃሚ በመሆናቸው ብቻ በሰው ሰራሽ አስተውሎት በሚታገዝ የብድር ቀመር ስሌት የብድር አገልግሎት እንዲያገኙ የሚያስችል መሆኑን ይፋ በማድረጊያ ስነ ስርዓቱ ወቅትም ተገልጿል። ይፋ ለተደረጉት የዲጂታል ፋይናንስ እና የብድር አገልግሎት በአመት በጠቅላላው ከ2 ቢሊዮን ብር በላይ የሚደርስ የብድር አቅርቦት ስምምነት መደረጉን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬ ህይወት ታምሩም ገልጸዋል። ዋና ስራ አስፈጻሚዋ ቴሌብር በአሁኑ ሰዓት 57.59 ሚሊዮን ደንበኞችን ማፍራት መቻሉን የጠቀሱ ሲሆን አገልግሎቱ ከተጀመረበት ጊዜ አንስቶ ከ4 ባንኮች ጋር ለ15 ሚሊዮን ደንበኞች ከ31.6 ቢሊዮን ብር በላይ የዲጂታል ብድር አገልግሎት ቀርቧል ብለዋል። ላይ የብድርና የቁጠባ አገልግሎት የግለሰብ ደንበኛ የብድር አገልግሎት የሰራተኞች የደሞዝ ብድር ለአነስተኛና መካከለኛ ኢንተርፕራይዝ የሚቀርብ ብድር ዲቫይስ ፋይናንሲንግ እንዲሁም ያለ ካርድ ገንዘብ ማውጣትና የስኩል ፔይ አገልግሎቶችን ያካተተ ነው ብለዋል። በማርበርግ ቫይረስ ህይወታቸው ያለፉ ሰዎች አስክሬኑ ለቤተሰብ አይሰጥም ተባለ። ህይወታቸው ካለፈ በኋላ አስክሬኑ የማይታጠብ መሆኑ የተገለጸ ሲሆን ደህንነቱ በተጠበቀ መንገድ የቀብር ስርዓታቸው ይፈጸማል ተብሏል። ቀብር የተፈጸመባቸው ቦታዎችን በደንብ መጠበቅ እንዳለባቸው ተገልጿል። ማህበረሰቡ የበሽታውን ከባድነት ተረድቶ ይህንን ውሳኔ መቀበልና መተባበር አለበት ተብሏል። በሌላ በኩል ቫይረሱ በወንድ የዘር ፈሳሽ ውስጥ ለ1 ዓመት ጊዜ የሚቆይ በመሆኑ ከህመሙ ያገገሙ ሰዎች ልቅ የሆነ የግብረ ስጋ ግንኙነት ከማድረግ መቆጠብ እንዳለባቸው ነው የተገለጸው። ተገቢውን ክትትልና ሕክምና ተደርጎለት የዳነ ሰው በሽታውን ማስተላለፍ አይችልም። እንደ ኮሮና ቫይረስ በአየር ይተላለፋል የሚል የተዛባ አመለካከት መኖሩ የተገለጸ ሲሆን ህመሙ በአየር እንደማይተላለፍም ተገልጿል። ህመሙ በንክኪ የሚተላለፍ በመሆኑ ህመሙ ካለባቸው ሰዎች ጋር ያለን ግንኙነት ከንክኪ የራቀ መሆን እንዳለበትም ተገልጿል። ማርበርግ እንደ ኮቪድ በአየር የሚተላለፍ ባይሆንም ከኮቪድ በበለጠ ህይወት የሚነጥቅ ነው ብለዋል። እንደ ወረርሽኙ ክብደት የሞት ምጣኔው ከ24 እስከ 88 በመቶ ይደርሳል። እስካሁን ባሉት መረጃዎች 33 ሰዎች ተመርምረው 6 ሰዎች ህመሙ የተገኘባቸው ሲሆን 3ቱ ህይወታቸው ሲያልፍ 3ቱ እስካሁን እንዳሉም ተገልጿል።